انتي نوي هذا كده بقى ده نسسكم لك دنزز አልኩ دنزز بيقرو كذا دنزفهم ከዛ ክላስ እንዳትወጪ ተባልኩ ማለት ነው። ተቆለፈች። ከዛ ብቻዬን መውረድ ጀመርኩ። ከክላስ አልወጣም ተቆልፎብኛል። ከዛ ክላስ ምን እንደተደረገበት አማውቀው ታሪክ የለም ግን ደነዘዝኩ። እዚህ ጋር ነው የነካኝ። ከዛ ክላስ አልወጣም። ፀጉሬ በጣም ረጅም ነው። ከልጅነት ጀምሬ ፀጉሬን አልተቆረጥኩትም። እሺ ረጅም ነው ፀጉሬ። እዛዛይ ፀጉር ቤት ስሰራ ደግሞ ይሄ በቃ እሷም ተጠቀመው ዘይት ምናምን ሁሉ ተጠቀማሉ። ዛን ተወደኝ አይደለ? ፀጉሬ በጣም አደገ። ደግሞ እዛ ሀገር ደግሞ ፀጉሬ በጣም ያለ ቀይ እነሱን ነው መስለው ተመሳሰልኩ። በቃ ጥላት እኮ እዛ ሄዳ አሁን አንተ ብትሄድ ፈረንጅ ነው እንደነሱ ነው ትቀላለህ። እና እንደዚህ አሁን አንዳንዴ ኔቃብ አስለብሳኝ ስታስወጣኝ ማንም አበሻናት ላይ አወራኝ። እንደዚህ አሁን ሱፐር ማርኬት ምናምን ስንሄድ በአረብኛ አወራለሁ። ይሄ ልስሸፈን እነሱን ነው መስለው በቃ ታኛው ምግብ አሰጠኝ። እየደከመኝ ታኛውና እንዳልኩ ደንዝዣለሁ። ከዛ ፀጉሬ እንዲህ ነው የሰረችው። አንድ ከዚህ ጋር ቆርጠዋለች፣ እዚህ ጋር ቆርጠዋለች። ስነቃ ፊት ለፊቴ እንደዚህ እንደተኛው ፊት ለፊቴ ፀጉሬ የተሰራውን ቆርጣ አስቀምጠዋለች። እና ብድግ ስል እንዲህ ስል በቃ ፀጉር ነው ያየሁት። የኔ አልመሰለኝም። ከሳደንግጬ በቃ እጄ እንዲህ ስድድስል ያው ይሄ አጭር ነው ይሄ ረዥም ነው። ያው እንዲህ ያለ የመጣሁት ይሄ ያው ትንሽ አለው ይሄ ግን የለም። ከብጋት ደነገጡ። ምን በቃ አለቀስኩ በጣም። ከዛ መጣች ድምጼ ሰማች መሰል ሳለቅስ መጣችና شوفي هذا شعرك انت تستاهلي انت فكرتي انت حلوه انت فكرتي انت بديش زوجي انت تسوي مع زوجي انت سوا لا تاكلي الزق على በቃ የሆነ መጥፎ ቃላት የለም። በቃ አለቀስኩ። ከዛ ምን እንዳስነካችኝ አላውቅም። ምንም እንደሆንኩ አላውቅም። እንደንቀፍኝ እንደነገርኩ ከዛ ክላስ እንዳስቀመጠችኝ ነው። ስነቃ ከኻፋር ባጠን ሪያድ በጣም ሩቅ ነው። ቀኑ ሙሉ መንገድ ነው። አሁን ስነቃ ራሴን አገኘሁት ከአበሻዎች ጋር ወስዳት ላይ ማለት አስብ። ያ ሁሉ መንገድ አላውቅም። ራሴ በለበስኳት ልብስ ጫማም አላረኩም። ወስዳኝ ጥለኛለች አበሾች ጋር። ከዛ ስነቃ ከማል ይባላል። ከዛ ነቃውና ሳይ ሌላ ቤት ነኝ። ምንድነው ስለው ኢትዮጵያ የሚገባው መሰለኝ። አበሻ ወንድ አይቻልም ከማበሻ ነኝ። ሪያድ ነሽ እኮ አሰርሽ አምጣ እዚህ ጥላሽ ነው አለኝ። ምን ስለው ገባው ምናምን አበሻዎች አሉና ይሄ በመጥበሻ እንጀራ ጋግረው ሰጡኝ። በለው እርቦኛል በልቼ ምናምን አይዞሽ ብር የለኝም ምንም የለኝም። አስበው እንግዲህ ስንት ዓመት የለፉበት ብር የለም። ገደል ገባ። ከዛ በኋላ በቃ አንድ ወር ምናምን ራሴን አላውቀውም። በቃ ራሴን ስታለው ምን እላለሁ ምናምን አስታመሙኝ። እግዚአብሔር ይስጠው ሙስሊም ነው ግን በጣም አስታመሙኝ ምናምን ስራ ይዞሽ ግቢ እዚህ ደግሞ ሰላም ውዶች ፓስፖርቱን እሷ ጋር ነው ምንም የለም ግን እስከምትያዥ ድረስ ስሪ ከሰራሽ በኋላ ከተቀየርሽ ግን በኋላ ግን እንደዚህ ሀገርሽ ትሄጃለሽ እስከዛ ስሪ ያለ አብራችሁ እየሰራችሁ ጠላት ልክ አይደለሁም። ልጅ ላይ የተሰራው ነገር በጣም እሺ ብዬ በአንድ ወር ምናምን ጋንችም ላይ ይደርሳል። እነዚህ በደላላ ስራ ተፈልጎ ምናምን ስራ አስገባኝ ማለት ነው። 2500 ነው የውጭ መሰሰራው ብሩ ይጨምራል። 2500 ሪያል ነው። ነገር ደግሞ በተራው ይደርሳል። ገባው እዛ ስራ ላይ ግን ካደረኩ ምንም አይጠቅም። ምንም ክፋት ሰው የዘራውን ነው። እግዚአብሔር ልቦና ይስጣችሁ። ግን እየሰራው እንደዚህ ነፍስ የምትጫወቱ ልጆች ለመዳም ማቃጥራችሁ የማይሆን ነገር እውነት ቢሆን እንኳን መታለሽ ተባልኩ። ግን በውሸት እግዚአብሔር ይስራችሁ ይስጣችሁ። ነካ እናቴ መታ
ሻሸበኔ በቃ እህቶችን ሰብስባ ይዛም እናቴ ተሽሏል እና ተነገረኝ። ደስ አለኝ። ግን እናቴ አሁን እንደታመመች ተነገረኝ። እዛ እሺ አሁን እቺ 2500 እንትን አግኝቼ አይደለ ገና አልተከፈለኝም። ያው እየሰራው አይደለ በቃ ወሬ ድረስና ለእናቴ ልካለሁ ብዬ ለእናቴ ወር ሲደርስ ላኩኝ። ያችን ላኩኝ። ለካ አያቴ ታማ ኖሯል። እሱንም አያቴን ያሳከመችበት። ከዛ በቃ ያን ልኬ ሁለተኛ ስራ እንደገባው እንትን እናቴ ኦፕራሲዮን ለካ አልተደረግ ነው በነፍስ ድረሽ ነው የተባልኩት። እናትሽ ምትወጂ ከሆነ አንደኛ አስበው እናቴን ብዙ ጊዜ አላገኘኋትም ብዬ አይደለም አሁን ደግሞ ላጣት ነው ብዬ በነፍሷ ድረሽ ኦፕራሲዮን ተደረገ ሲባል ከማል አልኩት። ከማል ደባለው እንደዚህ እኮ ተባልኩ። ምን ላድርግ? ስልክ ገዛልኝ፣ ሳምሰንግ ስልክ ገዛልኝ። በቃ ይዞሽ ትንሽ ስራ ስሪን፣ አሁን ገንዘብ የለሽም፣ ቤተሰብ ብትሄጂ አይረዳሽም፣ ታብጃለሽ አለኝ። እናቴ ሳልኩት ታይማም እያለኝ እችን ብር ደግሞ አሁን እንደገና 2500 ሰራው አይደለ 2 ወር ያን ጀም ሰደድኩት። ስንት ብር ቀረኝ እንጂ 2500 ይያለሁ 2500 500 ብር እዛ ለቤት ክራይ ለመብራት ምናምን ተብሎ ትከፍላለህ። ከፈልኩ ምናምን እንደዛ ወጪ አወጣሁና በቃ 2 ብር ይያለሁ እጄ ሰጠው ማለት ነው። እንዲይዙኝ አደረኩ። እሺ እጄ ሰጠው መጣው አሰሩና ወሰዱኝ እስር ቤት ወሰዱኝ። እስር ቤት ግን አንዳንዱ እኔ ይህን ገዝቼ ይህን አድርጌ እኔ እኮ ለከሌን ገዝቼ በቃ ሲል እኔ ያን በፊት ያጠራቀምኩት ያሰብኩት እሱን ሲያወሩ እኔ ግን እየተጎዳው መጣሁ። አንዳንዱም ብዙ አመት ታስሮ የሳተም አለ። አንዳንዱም ተደስቶ ይህን ገዝቼ ይህን አድርጌ የሚሰው አለ። አንዳንዴ ይህን ሳይ ያለቅሳሉ። ይህን ሳይ ደግሞ ፈጣሪን የሙሉ አካል ይዤ አይደለም ቢያንስ ሀገሬ ገብቼ እሰራለሁ ለምን እንደዚህ ሆናለሁ ብዬ እንደዚያ ተስፋ አደርጋለሁ። እንደዚያ ያልኩ በቃ መች ጊዜ አያልፍም። እግዚአብሔር ይመስገን። ያው እስር ቤቱ እንዲህ ነው ይዘጋብሃል። ብዙ እንትን ያለው እስረኛ በቃ ኳኳ ሲደረግ አንዱን ሰው ይዞ ሲል በቃ ሊገሉት ነው የምትለው። በቃ ሊገሉት እንጂ ታሪፍ ይወጣሉ ማለት አታስቡም። በቃ እንፈራለን። ከዛ መጡና ተጠራው ምናምን ነይ አሻራ ስጭን የተባልኩት። ምክንያቱም ወንጀል ሰርቼ ከሆነ ያው አልወጣትም። ከዛ ወሰዱኝ። አሻራ ማምሲት ምንም ነገር የለብኝም። እግዚአብሔር ይስጣት ቢያንስ ይሄን ተንኮል አልሰራችብኝም። ሰርቃለች የሆነ ነገር አደጋለች ብትል እኮ መቼም አልወጣም ማለት ነው። ቢያንስ ምንም እንዳልሰራው ምንም ወንጀል እንደሌለብኝ ይሄን ቢያንስ አድርጋልኛለች። ከዛ በቃ ገባው። ኮይስ አለኝ አረቡ አሻራዬን አይቶ ኮይስ አለኝ። ገባው ምናምን ግን በቃ አንድ ሳምንት የታሰርኳት። አንድ ሳምንቷ ግን ለእኔ አመታት ሆነብኝ።